ያዳ ሄሎ ደህና ነሽ ነው? ደህና ነኝ። እንዴት ነህ? አለሁልሽ። ስሚኝማ ላገኝሽ ፈልጌ ነበር። መች? አሁን? ከተመቸሽ አሁን። እሺ በቃ ታች ሰፈር መናፈሻው ጋር እንገናኝ። እሺ በቃ ልጅ ስመለስ እደውልልሃለሁ። እሺ ደግሞ ተጠንቀቅ። አታስብ፣ እጠነቀቃለሁ። ወይኔ ዛና በገዛ እጄ ምን አይነት ጣጣ ውስጥ ነው የገባሁት? እንደምንም ወይ ከዚህ ነገር መውጣት ወይ ከዚህ ሀገር መውጣት ነው ያለኝ አማራጭ። ምናለ ታምር ተፈጥሮ ነገሮችን ወደ ኋላ ተመልሼ ባስተካከልኩ። እነዚህ ጅሎች ጨዋታውን የሚጫወቱት እነሱ መስሏቸዋል፣ ግን የጨዋታው መሪ እኛ መሆናችን ምንም አላወቁ። እስካሁን የተጠራጠረ የለማ። በጭራሽ አንቺ እንዳልሽኝ ሁለቱንም አያይዛቸዋል። በጣም ጥሩ። አሁን ጨዋታውን እንጫወት። እንግዲህ አሁን ከፈለግን አንዱ ባንዱ ላይ እንዲመሰክር አድርገን ሁለቱንም ማሳሰር እንችላለን። ቆይ ተረጋጋ። እድልና ይዛና የዚህ ጨዋታ ዋና መሪ አይደሉም። ከነሱ ጀርባ ሌላ ሰው አለ ማለት። የምር እድል አቤኔን አፍቅራ ይመስላል ይሄን ሁላ ነገር ያደረገችው? እና አንተ የዋና መሰለኝ። ይሄ የእድል እቅድ ሳይሆን የሌላ ሰው እቅድ ነው። ከእድል አገኛታለሁ። አንቺ ውሻ ባልሰራልሽ እኔ ዛና አይደለሁ። ደህና ነህ? አለሁልሽ። ጠፋሁብሻ? ኧረ ችግር የለውም። ምንድነው እሱ? ምን ነበር እነግርሃለሁ ያልሽ? እነግርሃለሁ ያልኩት እውነቱ ልትናገር ብቻ ባልሆነ አይኔ እያየማ የዘረጎትን መስመር አታበላሽ። በያ ንገሪኝ፣ እየጠበኩሽ እኮ ነው። ምን መሰለ ያዳ ኖ አቤል አቤል
ተተዋወቁ። ታላቅ ወንድሜ ነው። ያዳባላል። እዚህ ምን እየሰራሽ ነው?